ሉቃስ 11 ቁጥር 8 ላይ እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚያስፈልገውን ሁሉ ይሰጠዋል። ምን ስለሆነ? ወዳጅ ስለሆነ። እኔ ወዳጅ ነኝ በሉ እስቲ። እኔ የእግዚአብሔር ወዳጅ ነኝ በሉ እስቲ። እናንተ የእግዚአብሔር ወዳጅ ናችሁ? ስለ ንዝነዛው አለ ወዳጅ ስለሆነ በሌሊት እኮ ነው ተነስቶ አለ ምኑን ነው የሚሰጠው? አትዋጊኝ፣ ሙሉን ነው የምትናገሪው። ምኑን ነው የሚሰጠው? የሚያስፈልገውን ሁሉ በሉት እስቲ። ምን ስለሆነ? እናንተ ጠላት ናችሁ እንዴ? እስቲ ወዳጅ ነኝ በሉ። ስለምኑ? ስለ ንዝነዛው በኢየሱስ ስም ዛሬ ማያርፍ ሰው ይታየኛል። አሜን አሜን። ተንበርክኮ ሚነዘንዝ አሜን። ከዛሳ እግዚአብሔር ወርዶ የሚያስፈልገውን ሁሉ ምን ይለዋል? ይሰጠዋል። እስቲ ይሰጠኛል በሉ። ይኸው በራሳችን ጽድቅ ስለምንቆም ከእግዚአብሔር ኤክስፒሪየንስ ማድረግ አቅቶናል። ምንደገፈው በምናችን አይደለም፣ በአምላካችን አይደለም፣ በሱ ችሎታ አይደለም። እኛ ጥንታይቱ ሀገር የሉሲ መገኛ የምናምን መገኛ ምናምን በቃ አለን ኢጎ። ስለዚህ እግዚአብሔር አይሰራብንም። እነዛሳ ምስኪኖቹ ጌታ ሆይ እኔ ኃጢአተኛ ነኝ ማረኝ የሚሉት ይሰራባቸዋል። ዛሬ በኢየሱስ ስም ይሄ ክፉ ዘር የተነቀለ ይሁን። በእውነት የእግዚአብሔርን ነገር እንዳይሰራ የሚያደርግ የገነባ ነው ጽድቃችን ያልነው፣ ሰዎችን ምንንቅበት ጽድቅ ያልነው፣ ሰዎችን ዝቅ አድርገን እንድንመለከት ያደረግ ነው። አሁን እሱም ብሎ አሁን አገለገለ ይባላል እንዴ? አገለገለ ይባላል እንዴ? ድሮ እኮ እኛ እኮ ልጆች ሆነ ስንት ሰይጣን አስወጣ እንባባላለን። የወንድ ዝንጀሮ መንፈስ አገልጋይ እዚህ ተሰብስበን ስንት አጋንንት አስወጣ። አምስት እኔ ባለፈው 20 ነው ያስወጣው። ባኪ በቃ በጣም ትነና ያለ ጥሬ እኮ ነው ይሄ ጥሬ። በኢየሱስ ስም ዛሬ አንድ ሰው እውነት ከራሱ ጽድቅ የሚወጣ ይሁን። የመለኮትን ኃይል በኢየሱስ ስም ይገልጥ ይሁን። የእግዚአብሔር ኃይል ሊፈስ ሰው ሲፈልግ በአንድ ሰው ላይ ይለፍበት በኢየሱስ ስም። አሜን ነው። ተአምራቶች፣ ድንቆች፣ ምልክቶች፣ በረከቶች፣ ኃይሎች የሚገለጡት በማን ላይ ነው? በልጅ ላይ። የባሪያ ሜንታሊቲን አስወግድ በሉት ጎናቸው ያለውን። አሜን። እንደ ልጅ ጠይቅ በሉት። የመጨረሻውን አንብብና እንጨርሳል። እንደ ልጅ ቴንክ ዩ ሎርድ። አስራ 15 ላይ ከ29 ጀምሮ ያለውን አንብብ። ልጅ ቢሳሳት ራሱ ሲመለስ አባት ሮጦ ምን ማለት ነው? አባት ሁሌም ደጅ ላይ ነው አይኑ፣ ልጁን ይጠብቃል። አሜን አሜን። ያሳ ቤት የተቀመጠው ባሪያ እኮ ትልቅ ባሪያ ያግል ልጅ። ከእናንተ መካከል ልጆቻችሁ ተሸማቀው ከረሜላ ግዛልኝ እንዲሉ የምፈልጉ ደስ ብሎት ነው እንዲጠይቃችሁ የምትፈልጉት። አሜን። አሁን እናንተን እግዚአብሔር ደስ ብሏችሁ ጌታ ሆይ ይሄን ፈልጋለሁ አባቴ፣ ድምጻችሁን መስማት ይፈልጋል መለኮት። አሜን ነው አሜን ነው። ዛሬ የሆነ ማይንድ ሴት ይቀየራል። ማውራው ግን እየገባችሁ ነው? ስንት ሰው ገብቶታል? እሺ ክብር ለጌታ ስጡ። አንዴ ስጡ ለጌታ አንዴ። ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ከገባችሁ 1-2 ሰዓት ይቀረኛል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 4 ጀምሮ አንብቡና አንድ ነገር አሳይቻችሁ እንጸልያለን። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚያነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ
አእምሮን ሁሉ እንማርካለን። በቃ ይኸውላችሁ ወዳጆቼ ወደ እኔ ቀና በሏ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ነው የተነበበው። ህይወት መንፈሳዊ የኛ ህይወት ባትል ፊልድ ነው። ንገሩት፣ ህይወታችን የጦርነት ሜዳ ነው በሉት። የጨዋታ ሜዳ አይደለም በሉት። አዎ እሺ። አሁን እናንተ እንደምታስቡት ሰፈርሽ ያለ እኔን ያየ ጠላቴ የለም። የሰማ ነው። ትልቁ ጠላት አይምሮክ ነው። ጳውሎስ ያስተማረን ውጊያችን እንደዚህ ዓለም አይደለም አለ እና የውጊያ ቦታክ ደግሞ የሆነ ካሬ መሬት አይደለም፣ አእምሮ ነው። ከማን ጋር የምትዋጋበት? ከሰይጣን ጋር። ስለዚህ ሰይጣን ምንን ነው ወደ ሊዋጋን ሲፈልግ ወደ አእምሮአችን የሚያስገባው? ሐሳብ፣ የሰው ሐሳብ ይላል። እንግሊዘኛውን አምፕሊፋይድ ሄዳችሁ በደንብ ብታነቡት ደግሞ ፎልስ አርጊውመንትስ፣ ፎልስ አርጊውመንት፣ ፎልስ ቶት ምናምን ይላል። ይሄ የሰው የሆኑ ሐሳቦች። ለምሳሌ አሁን ሰይጣን በብዙ ሰው አእምሮ ውስጥ ወጣቶች ውስጥ እየከተተ ያለው እውቀት አለ። ሰው ሲያስቸግረው አቦ ትዳር አትሆንብኛ ይላል። ትዳር ምንድን ነው? ምን አትሆንብኝ? ምን ነው? እኔ እኮ የምኖረው ገዳም አይደለም፣ ሁሉንም ሰማ ነው። ኢየሱስ ጌታ ነው። አሜን አሜን። ምን አትሆንብኝ? ስለዚህ ሰዎች አእምሮ ውስጥ ትዳርን ምን አድርጎታል ሰይጣን? ክፉ ነገር። በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳው ምንድነው አለ? የሰው ሐሳብ። እሱን ምን ማድረግ አለብን? ማፍረስ አለብን አለ። አሜን አሜን። ስለ ፈውስ መለኮታዊ ፈውስ የለም። አሁን በዚህ ሰዓት በብዙ ሰው አእምሮ ውስጥ ገንዘብ አዋጡ፣ ህንድ ይሂድ፣ ቻይና ይሂድ፣ ለተሻለ ሕክምና ይሂድ። መለኮታዊ ፈውስ በመጽሐፍ ቅዱስ ውስጥ ያለው ምን ኦልሬዲ ኤክስፓየርድ አድርጓል። ሐሳብ ነው የሚሰጥ። ያን ሐሳብ ስትቀበል ከመለኮት ሐሳብ ትጎላለህ። ከመለኮት ሐሳብ ስትጎል ከመለኮት ምንም አትቀበልም። this is the principle። ሞደርን ሳይንስ ከመጀመሩ በፊት ሞደርን ሳይንስ ከጀመረም በኋላ የተከናወኑ ጄኒውን የሆኑ ሂሊንጎች በመጽሐፍ ቅዱስ ውስጥ አሉ። አሜን። ተአምራቶች አሉ። አሜን። ዘመናዊ ሆስፒታሎች ሳይገነቡ በፊት ሕክምናዎች ሳይረቁ በፊት እግዚአብሔር እጁን እየዘረጋ ብዙ ድንቅና ተአምራትን አድርጓል። ይሄን ዕውቀት ይገፍብሃል። ፎልስ አርጊውመንትን ይሰጣል። እንዳትቀበለው ያረጋል። ከዛ የፍርሃት ባሪያ ያረጋል። ልጅ ነህ ግን የፍርሃት ባሪያ። አሁን የኔ ትዳር ባይቀጥል ስትላለች አንዷ፣ እኔ ነኝ እንደ መጀመሪያ የሰካሁት የምቀጥለው። እሱ ባስጀመረው እኔ ምን አገባኝ? ይመለከተኛል። ኢየሱስ ያድናል። አሜን አሜን። ይህ እስቲ ዝም ብሎ ነው የሚቀጥለው በሉት። ሰይጣን ስማ በሉት። የኔ ነገር አይቆምም በሉት። ፍሎ ያረጋል። አሜን ነው።